እሺ እንግዲህ ቤተሰቦቼ የዛሬው ትምህርታችን ከባለፈው ክላስ አድርገን የምንጀምር ጥሩ ይመስለኛል። በባለፈው ትምህርታችን ሂውማን ኮምፒውተር ኢንተራክሽን የሚለውን አይተን እንዴት አይነት ኢንተራክሽኖች አሉ ዳይሬክት እና ኢንዳይሬክት የሚሉትን አይተናል። ዳይሬክት የምንለው ኢት ኢንቮልቭስ ዘ ዳይሬክት ፊድባክ ኤንድ ትሩስፉል ፐርፎርማንስ ኦፍ ዘ ታስክ ማለት ነው። ይሄ ዳይሬክት ፊድባክን ማግኘት የምንችል ከሆነ ይሄን ዳይሬክት እንለዋለን ማለት ነው። ሌላ ኢንዳይሬክት ኢንተራክሽን ኢንቮልቭስ ዘ ባች ፕሮሰሲንግ ኢን አንደርስታንድ ፎር ኢን ኦፕሬቲንግ ሲስተም ላይ የተማራችሁ ወይም ያልተማራችሁ ካላችሁ ኢን ኦፕሬቲንግ ሲስተም ምን ይባላል? ባች ፕሮሰሲንግ። ባች ፕሮሰሲንግ ማለት አንድ የሆነ ዲቫይስ አለ ላይክ ቻትቦትን ለምሳሌ እንደ ኢንተለጀንት ሴንሰር ተጠቅመን በተዘዋዋሪ ያ ሮቦቱና ሰውየው የሚግባቡበት ሮቦቱ ከሰዎቹ የሚግባቡ የሆነ ሰርድ ፐርሰን ከኋላ ተጨምሮበት ማለት ነው። ሮቦቱን እንደ የተጠቀሙበት ማለት ነው። ምንድነው ጥቅሙ ስንል እንደዚህ ዳይሬክቲቭ ኢንዳይሬክቲቭ ኢንተራክሽን ኖረ ማለት is important that is the users is interacting with computer in order to accomplish task and computer in binary ተጠቅሞ ባይናሪ ዲጂት ኢን ኮምፒውተር ማለት 0 እና 1 ማለት ነው። ይሄን መቼም ታውቃላችሁ ብዬ አስባለሁ። ያላወቃችሁ ግን ኮምፒውተር አንደርስታንድ የሚያደርገው ኢን ባይናሪ ዲጂት ነው። this means 0 እና 1 ነው ማለት ነው። ስለዚህ አኮምፕሊሽ ታስክ ለማድረግ ሰው ከኮምፒውተር ጋር ምን መሆን አለበት? ባይናሪ ዲጂት ተቀይሮ ሰውን ኮምፒውተር ማግባባት ይችላል ማለት ነው። ይሄን ሲፈጸም ታስካቸውን ስራቸውን ኮምፒውተር ማድረግ ይችላል። ታስክ የምንለው ምንድን ነው? ታስክስ ማየት ብያለሁ። ራይት ምን ማድረግ ሊሆን ይችላል? ዶክመንት፣ ካልኩሌት በጀት፣ ሶልቭ ኢኩዌሽን፣ ሊንክ፣ ለርኒንግ ኤንድ ኮሚኒኬሽንስ እነኚህ ሁሉ መስራት እስካቻለ ድረስ ሰው ከኮምፒውተር ጋር ማየት ዶክመንት ላይ የመሳሰሉትን ነገሮች ካልኩሌት አሁን ለምሳሌ ባንኪንግ ሲስተም በጀት ይሰራል። ስለዚህ ኮምፒውተራይዝድ ሆኖ ዲጂታል ሲስተም ተጠቅሞ ያን መስራት ሲችል ሰው ከኮምፒውተር ጋር ተግባባን ማለት ይችላል። ሌላው ዋይ ስተዲ ሂውማን ኮምፒውተር ኢንተራክሽን መማር ለምን አስፈለገ? ሁለት አይነት ቪው አለ። የመጀመሪያው ቪው ቢዝነስ ቪው፣ ሁለተኛው ሂውማን ፋክተር ቪው። እነዚህን አንድ በአንድ ለማየት እንሞክራለን። ሌታስ ዲስከስ ቢዝነስ ቪው። ሂውማን ኮምፒውተር ኢንተራክሽን በቢዝነስ ቪው ምን አይነት ሮል አለው ወይም አስተዋጽኦ አለው የሚለውን እስኪ ከቢዝነስ ቪው አንፃር ማለት ነው። የመጀመሪያ ቢዝነስ ቪው ኤምፕሎይስ ፒፕል እና ፕሮዳክት ነው። ኤምፕሎዮች ወይም ሰራተኞች ምን እንዲሆኑ ያደርጋል? ውጤታማና ኤፌክቲቭ እንዲሆኑ ያደርጋል። ብዙ አምራች ይኖራል ደግሞ በምርታቸው ላይ ኤፌክቲቭ እንዲሆኑ ያደርጋል። ፒፕልስ ኮስት ነው አውት ዌት ሃርድዌር ኤንድ ሶፍትዌር ኮስትስ። በሃርድዌር እና በሶፍትዌር ኮስቶች ውስጥ ፒፕሎች ምን ማለት ነው? እርቀት እንዳይኖራቸው ያደርጋል። ስለዚህ ከቢዝነስ ቪው ሃርድዌር ሶፍትዌሮች በመሸጥ ፕሮዳክቲቭ ይሆናል። ፒፕልስ ነው ኤክስፔክት አለ ኢዚ ቱ ዩዝ ዘ ሲስተም። አሁን ምንድነው የሚጠበቀው ወይም የሚያመለክተው ሲስተሙን በቀላሉ ኢዚ ቱ ዩዝ ያደርጋል ማለት ነው። ጀነራሊ አብኖት ፒውርሊ ዲዛይን ሲስተም እንዳጠቃላይ ስናየው አለ ቶለራንት ታማኝ ፒውርሊ ዲዛይን ከሌለ ወይም ካልኖረ ሌላው if a product is hard to use they will seek to other product። ስለዚህ ፕሮዳክታችን በጣም ቶለራንት የሆነ ያልሆነ እንትን ካለ ያን እና ደግሞ ፕሮዳክታችን ተጠቃሚ እንዲኖረው ያደርጋል ማለት ነው። ከሂውማን ፋክተር ቪው ስናየው
ምንድን ነው ሂውማን ኮምፒውተር ኢንተራክሽን ስተዲ መጠናት ወይም መማር ምንድን ነው ባየ ወይም ደግሞ ከሂውማን ኮምፒውተር ኢንተራክሽንን ከሂውማን ፋክተር ወይም አንጻርስ እንዴት ነው? ሂውማን ሳብ ምንድን ናቸው? ሊሚቴሽን አለባቸው፣ ገደብ አለባቸው። ስለዚህ እነኝህን መማሩ ጥቅም አለው ማለት ነው። ስለዚህ ኤረርስ አር ኮስት ተርምስ ኦፍ ምን ያደርጋል? ሎስ ኦፍ ታይም ምን ያደርግልናል? ታይማችን ይቀንሳል። ምን ገንዘባችንን እንደዚሁ ጥሩም ፕሮዳክት ነው። ሎስ ኦፍ ላይፍ ክሪቲካል ሲስተም ሎስ ኦፍ ሞራል እና ዲው ቱ ዚስ ሪዝን ሁማንስ ኒድ ዩዝ ፕሮዳክት እነኝህ ነገሮች መቀነስ የሚችል ከሆነ የማን ኮምፒውተር ኢንተራክሽን ሞር ዩዜቢሊቲ እንዲጨምር ያደርጋል ማለት ነው። ዘ ፋይናል ስቴጅ ኦር ዘ ፋይናል ታርጌት ሂውማን ኮምፒውተር ኢንተራክሽን ኤዱኬሽን ምን ይመስላችኋል? ሰዎች ከኮምፒውተር ጋር ተግባብተው አጠቃቀሙን ማወቅና ማወቅ ብቻ ነው። ሌላው እዚህ ጋር እንድትይዙልኝ የምፈልገው ማወቅና ማወቅ ብቻ ነው ስላችሁ ኮምፒውተር እና ሰው ተግባብቶ ኮምፒውተር የሚሰራው ሰው የሚያስቡ ከኮምፒውተር ጋር ተግባባ ኢዝሊ ታስክስ አኮምፕሊሽ በቃ ታስካቸውን በቀላሉ እንዲሰሩ ያደርጋል ማለት ነው። ስለዚህ የማን ኮምፒውተር ኢንተራክሽን መኖሩ በጣም ሞር ኢፌክቲቭ ነው፣ ፕሮዳክቲቭ ያደርገናል ማለት ነው። ሌትስ ሲ ዚስ ፒክቸር ምን ያመለክተናል? አሁን ሰውየው ያን አንደርስታንዲንግ ቲንኪንግ ሚንስ ሊስት ኦፍ ኢንተራክቲቭ ፕሮዳክትስ። ስለዚህ ምን አይነት ፕሮዳክት እንጠቀም የሚል ሴንስ ይሰጣል ማለት ነው። ለምሳሌ ኢንተራክቲቭ ፕሮዳክትስ ከምንላቸው ውስጥ ከቤታችን ውስጥ ከምንጠቀማቸው አንስቶ እስከምን ድረስ መሰላችሁ? በቃ አውት ኦፍ ኤክስተርናል ውጭ ላይ እስከምንጠቀማቸው በእጅ እስከሚያዙ ቤት ውስጥ ከሚቀመጡ ጀምሮ ሴልፎን፣ ኮምፒውተር፣ ፐርሰናል ኦርጋናይዘር፣ ሪሞት ኮንትሮል፣ ሶፍት ድሪንክ ማሽን፣ ኮፊ ማሽን፣ ኤቲኤም፣ ትኬት and so on and in the rest of this list ጠቅሰን የማንጨርሳቸው ብዙ ነገሮች አሉ። እናንተም አዲሽናል ሪፈረንስ ተጠቀሙ። ሳምፕል ዚስ ዳይሬክሽን ኖት ጀስት ኮምፒውተር ብቻ ማለት አይደለም። ለምሳሌ ቪሲአር የሚባል ኮፒየር፣ ካር፣ ፕሌን፣ ኩኪት፣ አይርላንድ ሪዘርቬሽን፣ ኤርላይን ትራፊክ ኮንትሮል የመሳሰሉትን መጥቀስ እንችላለን። ከዚህ በፊት እስኪ ባድ ኤግዛምፕል ከምንላቸው ጥቂት ጥቀሱ። ባድ ዲዛይን ኤግዛምፕል ከምንላቸው ቪዲዮን ፖዝ አድርጋችሁ እስኪ እኔ ከማውራቴ ወይም ከማሳየት በፊት እናንተ እስኪ አንደርስታንድ አድርጋችሁ ቪዲዮን ፖዝ እያደረጋችሁ በመሀልም ከይቅርታ ጋር ላይክ ሰብስክራይብ በማድረግ እንድትተባበሩ ስም በዚህ ቪዲዮ መሀል ልገልጽላችሁ ፈልጋለሁ። ባድ ዲዛይን ኤግዛምፕል ኮንስ ፕለጊንግ ኢን ዩኤስቢ ኮኔክተር like this sample for at this direction ይህ አቅጣጫውን የሚያመለክተን ወደዚህ ነው። ስለዚህ ስለ ሂውማን ኮምፒውተር ኢንተራክሽን አንደርስታንዲንግ የሌለው ሰው ወይም ስለ ኮምፒውተር የሌለው ሰው ይህን ፍለሽ አንተት ነው እንደምታዩት ይሄ ወደዚህ ነው የሚያመለክተው። ስለዚህ ይሄንን ዩኤስቢ ኮኔክተር አንስቶ ወደዚህ አዙር ወደ ታች ያደርገው። ስለዚህ ለሁሉ ባድ ዲዛይን ነው። ስለዚህ ይሄ ወደ ታች ነበር የሚነበረው ማለት ነው። እነኚህና የመሳሰሉትን አሁን ደግሞ ከሌሎቹ ይሄ አንድ ቢልዲንግ ዶር አለ። ይሄ አንድ ህንጻ አሰሪ ህንጻውን አሰርቶ ከጨረሰ በኋላ ለዚህ ባድ ዲዛይን በሮች ተገጥሞለት እንትን አሁን ይሄ ሰው ቤት ይገባል። እስኪ አስቡት። እስኪ እንደው ቪዲዮን ፖዝ አድርጉትና እኔ ከማለቴ በፊት እንዴት አድርጎ እስኪ እንደው ይሄን በር እንዴት በየትኛው እንዴት እንደሚገባ እስኪ ኤክስፔክት አድርጉ።
ይህንን በራሁን ባለቤቱ ተሰጥቶ ተጠቅለት መቀበልም ወይም መውሰድ የማይችል ስለዚህ ዲዛይን ሌሎችን ፕለስ ፖርሽንስ ነው። ይህ በራሁን ከባድ ዲዛይኖች ውስጥ አንዱ ምክንያቱም ይህን በር ወደ አንድ በኩል ብቻ ነው የሚከፈት። ስለዚህ ለተሰራለት ሰው ወይም ለተከተለለት ሰው በዲዛይኑ ስለዚህ አሁን ወደ ውስጥ ብቻ ነው። ስለዚህ ወደ ውጭ መከፈት አይችልም። ስለዚህ በዲዛይን እሺ ጥያቄ ኮሜንት ላይ ባነሱት ካለ ጨምራላችሁ። ስለ ዩዚቢሊቲ ከመጨመሪ በፊት ሌትስ ጎ። ሌላው ዋት ኢዝ ዩዚቢሊቲ? ዩዚቢሊቲ ማለት ምን ማለት ነው? ዩዚቢሊቲ ማለት ምን ማለት ነው? ዩዚቢሊቲ ማለት can you simply be thought of as a practical implementation of good human computer interaction but more formal ነገር ግን ምን መሆን መከር መሰላችሁ? ፎርማል ኢንፎርማል ሳይሆን ፎርማል። ዩዚቢሊቲ means easy to ምን ማለት ነው? learn, effective to use and providing an enjoyable experience ስለዚህ በቀላሉ የምንማረው በቀላሉ ውጤታማ የምንሆንበት የትምህርት ዘርፍ ሂውማን ኮምፒውተር ኢንተራክሽን እንለዋለን። ምን አይነት ጎል ኦፍ ኢንተራክሽን ዲዛይኖች አሉ? ሂውማን ኮምፒውተር ኢንተራክሽን ምን አይነት ጎል ኦፍ ኢንተራክሽን ዲዛይን አለው የሚሉትን ጥቂቶቹን እስኪ ዴቨሎፕ ዩዜብል የሆነ ፕሮዳክት ነው። ጎሉ በቃ ለሰዎች ኢዚ ቱ ዩዝ በቀላሉ የሚጠቀሙ ሁማኒ አንደርስታንዴብል የሆነ ፕሮዳክት ማምረት ነው። ሌላ ኢንቮልቭ ኢን ዲስ ዲዛይን ፕሮሰሶች አሉ። who is involved እሱ ምን ማለት አለበት? ምን ምኖችን አሁን አንድ ፕሮዳክት ተሻጭም ተገዥም ተጠቃሚ እንዲኖር ምን ነገሮችን ማካተት አለብን የሚለው ዘ ዲዛይነር ኦፍ ኢንተራክቲቭ ሲስተም would have expertise in range of topics ምን መሆን አለበት? ሳይኮሎጂካል ኤንድ ኮግኒቲቭ ሳይንስ በሳይኮሎጂ ቶሎ አንደርስታንዲንግ ያለ ኮግኒቲቭ ሳይንስ ይሆናል። ኮግኒቲቭ ኤንድ ፕሮብለም ሶልቪንግ ስኪሎችን እነኚህ ማዳበር የግድ ይላል። ሌላ ኢኮኖሚክስ ነው። ኢኮኖሚክስ ምን ይመስላችሁ? ይሄም ኢኮኖሚክስ የምንለው ፊዚካል ካፓቢሊቲውን ተሻጭ ወይም ተጠቃሚ በፊዚካላቸው አይተው ቶሎ አንደርስታንድ እንዲሆኑ ማድረግ። ሌላ ሶሻል ተሆነ አንደርስታንድ ዘ ዋይደር ኮንቴክስት ኦፍ ዘ ኢንተራክሽን የሶሻል ሌላው ኮምፒውተር ሳይንስ ኤንድ ዲዛይን ኮምፒውተር ሳይንስ ኤንድ ኢንጂነሪንግ ፕሮጀክት ቢውልድ ነሰሰሪ ቴክኖሎጂ ናቸው። ነሰሰሪ ቴክኖሎጂ ናቸው። ሌላው ቢዝነስ ቱ ኤብል ቱ ማርኬት ኢት። ሌላው ግራፊክ ዲዛይን ቱ ፕሮዲውስ አን ኤፌክቲቭ ኢንተርፌስ ፕሬዘንቴሽን። ግራፊክ ዲዛይናችን ምን መሆን አለበት? ኤፌክቲቭ ፕሬዘንቴሽን ኢንተርፌሱ በቃ ቶሎ አትራክት የማድረግ ትንመንባል። ሌላው ቴክኒካል ራይቲንግ ፕሮዲውስ ዘመኑ ራይቲንግ ሜተዳችንን ሌላው ጎል ኦፍ ኤችሲአይ እዚያ ጋር ዲዛይን ስናደርግ ነው። እዚህ ጋር ግን የመጨረሻው ታርጌታችን ምን መሆን አለበት? ኢት ኢንቮልቭስ ዚስ ፎር ታስክስ ካሪ አውት። ስለዚህ እነኚህ አራቱን ነገሮች ያካተተ ነው የምንሰራው። ግራፊክ ዲዛይንም ሆነ ሌዘር ኢንተርፌሳችን እነኚህን ሁሉ ለራሳችን ለምናስበው ለኛ ምን ያመጣልናል። ስለዚህ አራቱን ነገሮች ቢ ኬርፉል ቱ አንደርስታንድ አራቱን ነገሮች ማወቅም መረዳትም ያስፈልጋል። ስለዚህ ቪዲዮን ከመጨረሳችን በፊት የቻፕተሯን ትንሽ ቀለል ይላል። ቻፕተር 2 ሂውማን ነው። ቻፕተር 3 ኮምፒውተር ነው።
ቻፕተር 4 ኢንተራክሽን ነው። ስለዚህ እነኚህን ቻፕተሮች ቶሎ እንዲሰራላችሁ ከፈለጋችሁ interested course but more subscribe this video to interest more to video እናልኳችሁ ዋና ታርጌቱ ምን መሰላችሁ? all users to carry out task ምን መሆን አለበት? ሴፍሊ መሆን አለበት፣ ኢፌክቲቭ መሆን አለበት፣ ኤፊሽንት፣ ኢንጆይብል። እነኝህን አራቱን ነገሮች ሂውማን ኮምፒውተር ኢንተራክሽን ዋና ታርጌት ኮዱ እነኝህ ላይ ነው። ከእነኛ አራቶች ሌላ ነገር ሊኖር ይችላል፣ ግን ሞር ፐርስፔክት የሚያደርገው እነኛ አራቶቹ ላይ ነው። ስለዚህ ሞር ፎከስ እንድታደርጉባቸውና ዋት ኢዝ ፈተና ላይ የምትጠየቁ ስለምትችሉ ዋት ኢዝ ዘ ጎል ኦፍ ሂውማን ኮምፒውተር ኢንተራክሽን ልትባሉ ትችላላችሁ። አዲሽናል መጨመር ትችላላችሁ፣ ግን እነኚህ ትይዙ ፐርሰናል ሰፖርት ታደርጋችኋለሁ። ቪዲዮ ተተመቻችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቪዲዮ እንዲሰራላችሁ በኮሜንት ሴክሽን ቴሌግራም ቻናላችንን መቀላቀል ትችላላችሁ። ሰብስክራይብ በማድረግ እንድትተባበሩ